ሰላም ዲናችሁ ዲቻናል ቤተሰቦች በዛሬው ቪዲዮአችን ላይ ደግሞ የምናየው ስለ ዩኒፊኬሽን ኦፍ ጀርመኒ ነው ማለት ነው። ጀርመን እንደ ሀገር እንዴት ነው የተመሰረተችው የሚለውን ያለን ካሁን በፊት የኢጣሊያን ዩኒፊኬሽን አይተን ነበር። አጠቃላይ ዩኒቷን ላይ ስለ ካፒታሊዝም፣ ስለ ናሽናሊዝም፣ ስለ ኢንዱስትሪያል ሪቮሉሽን ካየን በኋላ የተለያየ ናሽናል ሞመንቶች የሀገርን የመፍጠር ስሜት ደግሞ ናሽናል ፊሊንግ ከመጣ በኋላ የተለያዩ ስቴቶች ዩኒፋይድ ሲሆኑ አይተናል። የመጀመሪያዋ ስቴት ኢጣሊ ነች። ከዛ መቀጠል ደግሞ ጀርመን አለች። በሚቀጥለው ቪዲዮአችን ላይ ደግሞ ስለ አሜሪካ ዋር ኦፍ ኢንዲፔንደንስ እናያለን ማለት ነው። ይሄ የሚያሳየው ምንድነው? የተለያዩ ሀገሮች ነፃነታቸውን አውጀው አንድ ሆነው እንደ ሀገር እንደ ስቴት ሲቆሙ ያዩ ሌሎች ሀገሮችም የራሳቸውን ፍሪ የሆነች ኔሽን መመስረት ይፈልጋሉና ጀርመን ጋም ስትሄዱ እንደዛ የተፈጠረው መጀመሪያ ወደ 39 የሚደርሱ ስቴቶች ነበሩ የጀርመን ላይ ብቻቸው የሚኖሩ በተለያየ በውጭ ሀገር ኃይል አማካኝነት ዩናይትድ እንዳይሆኑ የተከለከሉ ሀገሮች ማለት ነው። ከዛ በኋላ እነኛ አንድ ጋር ሆነው ጀርመንን ክሬት ያደረጉበትን ፕሮሰስ ነው የምናየው ማለት ነው። ጀርመንን በጉግል ማፕ ላይ እዚህ ጋር ለማየት ያክል ያው ጀርመንን የምናገኛት አውሮፓ ውስጥ ነው። ጀርመን እንግዲህ አሁን ላይ እንደምታውቁት በጣም ጠንካራ የሆነች አንደኛዋ የአውሮፓ ስቴት ነችና ስፔሻሊ ከአውሮፓ ውስጥ ከኢጣሊያ ቀጥሎ ዩኒፋይድ በመደረግ በሂስትሪ ላይ የምናውቃት ሀገር ነች ማለት ነው። ጀስት ማፕ ላይ ለማሳየት ያክል ጀርመንን የት ነው የምናገኛት የሚለው ያው እዚች ጋር አካባቢ ነው የምናገኛት የጀርመን ስቴቶች እዚህ ጋር ያሉት ናቸው ማለት ነውና እነኚህ በሰዓቱ በተለያዩ ሀገሮች አሁን ጀርመን በርሊን ዋና ከተማቸው እዚህ ጋር አለች። የተለያዩ ከተሞች አሉና ኤኒዌይስ ግን የጀርመን ስቴት የምንላቸው እዚህ ጋር እንደምትመለከቱት ይሄ ወደዚህ ኃይለው እንደዚህ ይዘን ወደዚህ ስቴቱን ነው ከበር የምታደርገው እዚህ ውስጥ ማለት ነውና ጎረቤቶቿ ኔዘርላንድ አለች፣ ቤልጂየም አለች፣ ከዚህ ጋር ፖላንድ አለች፣ ሲድኒ አለች፣ ኦስትራሊያ አለች እዚህ ጋር ማለት ነው። ኦስትሪያ አለች፣ ከታይ ደግሞ ስዊዘርላንድ አሉ፣ እዚህ ጋር ኢጣሊያን አለች ማለት ነው። ስለዚህ የጀርመን ስቴት እዚህ ጋር ነው ያለችውና እቺ አሁን ላይ ያለችው የጀርመን ስቴት እንድትፈጠር ዋነኛ ምክንያት ያበረከቱ ሰዎች እና ማነበሩ እንዴት ነው የፈጠረችው ነው የሚለውን ነገር በዛሬው ቪዲዮአችን ላይ በደንብ እናያለን ማለት ነው። መጀመሪያ ቅድም እንደነገርኳችሁ ብዙ ስቴቶች ነበሩ ጀርመን ማለት ነው ወደ 54 አካባቢ አይ ቲንክ። ስለዚህ እነኛ ሁሉም ዩኒፋይድ ሆነው ወደ አንድ ዴት እንደመጡ በዛሬው ቪዲዮአችን ላይ እናያለን። በሚቀጥለው ቪዲዮ ደግሞ አሜሪካ ሲቪል ዋር የአሜሪካ እርስ በርስ ጦርነትን ካየን በኋላ አንድ ቪዲዮ አይተን ዩኒቷን እንጨርስና ወደ ዩኒቱ እንሄዳለን ማለት ነው። ከዚህ ወደ ዩኒት ሁለት ቪዲዮዎች ናቸው የሚቀሩን። የዛሬውን ትምህርት ከመጀመራችን በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጓቸው። ኦንላይን ትምህርት መማር ትፈልጉ ተማሪዎች ካላችሁ ደግሞ ከዚህ ከላይ በምትመለከቱት ቁጥር እየደወላችሁ መዝገብና ማር ስላላችሁ አሁን በቀጥታ ወደ ጀርመን ዩኒፊኬሽን ሄዳለን ማለት ነው። እዚህ ጋር የምትመለከቱት የተለያዩ ስቴቶች ነበሩ እዚህ ማፑ ላይ ማለት ነው። ጀርመን ዩኒፋይድ ከመሆኗ በፊት እየተፈጠሩ ስቴቶች ናቸውና እነኚህ ወደ አንድ ጀርመን ስቴት እንዴት እንደመጡ እናያለን ማለት ነው። መጀመሪያ ላይ የምናገኘው ነገር ምንድነው? እዚህ ጋር የምትመለከቷቸው ለምሳሌ ብሪቲሽ ዞን፣ ዩኤስ ዞን፣ ቪየና፣ አውስትራሊያ ምናምን እዚህ ጋር ፖላንድ ዞን ምናምን እየተባሉ የተቀመጡት ጀርመን ዩኒፊኬሽን ከመጀመሩ በፊት የተከፋፈሏቸው ፓርቶች ናቸው። ለምሳሌ ቅድም ማፕ ላይ እናሳያችሁ ሙሉ የጀርመን ስቴት ነች። ከታች በኩል ስዊዘርላንድ እዚህ ጋር ከታች በኩል ኢጣሊያ እና ስዊዘርላንድ ያዋስኗታል። ከዚህኛው ሳይድ ፍራንስ፣ ቤልጂየም አለች፣ ኔዘርላንድ አለች፣ ከላይ ዴንማርክ አለች፣ ከዚህ ፖላንድ አለችና እነኚህ በየቦታው ተከፋፍሏል። ሲድኒ እዚህ ጋር አለች፣ እነኚህ ስሎቫኪያ እዚህ ጋር ስሎቫኪያ ምናምን እነኚህን ሁሉም ተከፋፍሏት ነበር ጀርመንን የሚኖሩት ማለት ነው። ስለዚህ አሁን እነኚህ ከነኚህ ስቴቶች ነፃ እንዴት እንደወጡ ነው የምናየው ማለት ነው። በ1850 ጀርመን ኮንፌዴሬሽን ስንል ብዙ ስቴቶች ስለነበሩ እነኛ አንድ ጋር ሆነው የፈጠሩት ዩኒየን ኮንፌዴሬሽን የምንለው ማለት ነው። ስለዚህ ጀርመን አሁን በርሊንን ስትመለከቱ የጀርመን ዋና ከተማ የሶቪየት ዩኒየን አለባት። ከዚህ ጋር ፈረንሳይ አለች፣ እዚህ ጋር እንግሊዝ አለች፣ እዚህ ጋር አሜሪካ አለች። ስለዚህ ብዙ ሀገሮች ናቸው የተቆጣጠሩት ማለት ነው። እንደዚህ አንድ ስቴት ብቻ አይደለም። ስለዚህ ጀርመን was a loose confederation of certain states ነው አስተበንድ ቅድም ብዙ ስቴቶች ነበሩ እያችሁ ነበር። የነኛ ስቴቶቹ ብዛት 39 ነው። 39 ስቴቶች ወደ 39 ስቴት የተከፋፈለች ነበር በዛ ሰዓት ላይ ማለት ነው። ስለዚህ ምንድናቸው? they are loose ናቸው ማለት በስርዓት ዩኒፋይድ የሆኑ ወይም ደግሞ አንድ የሆኑ ህዝቦች አልነበሩም በሰዓቱ ማለት ነው። ስለዚህ እያንዳንዳቸው ስቴቶች ደግሞ በእንድ ይባሉ ማለት ነው የሚላል። ሌላው presided by over Austria, Prussia and was the second land። ሌላው አውስትሪያ and ፐርሺያ ከብለው በሁለት ፕሪሳይድ ተደርጓል። ይሄ ማለት ነው ከጀርመን ስቴቶች ውስጥ አንካሮቹ ስቴቶች አውስትሪያ and ፐርሺያ ነበሩ። በተለይ የጀርመን ዩኒፊኬሽን የሚፈልጉ አሉ፣ አንዳንዶቹ ደግሞ የጀርመን ዩኒፊኬሽን የማይፈልጉ ስቴቶች አሉና በዛ ሰዓት ላይ
የጀርመን ዩኒፊኬሽን እንዲመጣ እነኚህ ሁለቱ የራሳቸውን አስተዋጽኦ አበርክተዋል ማለት ነው። ስለዚህ ምንድነው የምንመለከተው እዚህ ጋር ነው እነኚህ 39 ስቴት ሆኑት እዚህ ጋር በተለያየ ሀገር ኢንፍሉዌንስ የደረሰባቸው ሀገሮች እንዴት ወደ አንድ እንደመጡ ነው። እዚህ ጋር ፕሪሳይድድ ስንል ፕሪሳይድድ ማለት መመራት ማለት ነው ወይም ደግሞ ሊድ መደረግ ማለት ነው። ሴሬሞኒ የተለያየ ነገር ሊሆን ይችላልና እነኚህን 39 ስቴቶች አብዛኛውን ጊዜ የሚመሯቸው አውስትራሊያ አንድ ፐርሻ ናቸው። እነሱ ደግሞ በጣም ጠንካራ የነበሩ ስቴቶች ናቸው ማለት ነው። እቺ እዚህ ጋር ኦስትሪያ እዚህ ጋር አለች ከታች በኩል ምን ያት ማለት ነው የኢጣሊያ እንደውም እቺ ኦስትሪያ ለኢጣሊያ ዩኒፊኬሽን ችግር ነበረች መጨረሻ ላይ ፐርሻ ስቴት ስለዚህ ሁለቱ ናቸው ነው የሚል Bend was unsatisfactory for the German nationalists seeking political and economical unity እነኚህ በንድ የምንላቸው ወይም ደግሞ እዚህ ያሉ 39 ስቴቶች ምንድነው ለጀርመን ዩኒፊኬሽን አንሳቲስፋክቶሪ ነበሩ ለዩኒቲው ደስተኛ አልነበሩም ማለት ነው። ስለዚህ በንድ ስንል የጀርመን ተርም ሆኖ በንድ ማለት በእንግሊዘኛ እቺ በንድ የምትለው ዩኒየን ወይም ደግሞ ዩኒፊኬሽን ለማለት ነው አንድነት አንድ መሆን ማለት ነው። ስለዚህ መጀመሪያ እነኚህ ምንድናቸው 39 ስቴት ነበሩ። ከዛ ኮንግረንስ ኦፍ ቪኒያ የሚባል ነበር እንደነገርኳችሁ አንድ ቀን ኮንግረንስ ኦፍ ቪኒያ ላይ እርስ በርሳቸው ኮኦፕሬት ማድረግ ሰላም መፍጠር እንዳለባቸው እዛ ላይ ሄዱ ማለት ነው። ግን በሲምፕል ተርም በንድ ስንል the union of confederation of Germany ማለት ነው። እነኚህ 39 ስቴቶች አንድ መሆን ማለት ነው። after that German nationalism was influenced by Italian national unification እዚህ ጋር ምንድነው ያየነው አንድ ቀን ስለ ኢጣሊያ ናሽናል ዩኒፊኬሽን አይተናል። ኢጣሊያ አንድ እንዴት እንደሆነ ማለት ነው። ስለዚህ እነሱ አንድ መሆን ኢጣሊያ እዚህ ጋር ያያያችኋት ነው። እቺ ኢጣሊያ እዚህ ጋር አንድ መሆኗ ለጀርመን ዩኒፊኬሽን ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ጀርመኖችም ኢጣሊያን ያዩ የራሳቸው ዩኒፊኬሽን እንዲያደርጉ ማለት ነው። ለምሳሌ ኢትዮጵያ ውስጥ ዩኒፊኬሽን ሲፈጠር ሱዳን ምን ታደርጋለች? እሷም ዩኒፋይድ መሆን ትፈልጋለች ጎረቤት ሀገር ነው ስለሆነች ማለት ነውና ልክ እንደዛ የኢጣሊያ ዩኒፊኬሽን ለጀርመኖችን ኢንፍሉዌንስ አድርጓቸው ነበር ዩኒፋይድ እንዲሆኑ ማለት ነው። ሌላው የተለያዩ ኦብስታክሎች ነበሩት የጀርመን ዩኒፊኬሽን የመጀመሪያው ኦስትሪያ ነች ስታተስ ኮ ይሄ ማለት ኦስትራሊያ እዚህ ጋር ኦስትሪያ እዚህ ጋር የምናያት በቃ በዛው መቀጠል ፈለገች ማለት ከጀርመኖቹ ካሉት ስቴቶች ሁሉ ከስቴቶች ሁሉ እኔ ጠንካራ ነኝ ብላታ ምን ነበር ከ39 ስቴቶች አሉ አብዛኛውን ጊዜ የሚመሩት በአውስትራሊያና በፐርሻ ነው ለነበርና ስታተስ ኮ ስንል ይሄ የላቲን ቃል ሲሆን the existing state of things ማለት ሲምፕሊ ባለው በከረንት ሲቹዌሽኑ መሄድ አለብን። ስታተስ ኮ ማለት ይቺ ኦስትሪያ የምትባለው ሀገር የጀርመን ስቴት አይ በቃ በዚሁ ባለው እንሄድ እንቀጥል ዩኒፋይድ መደረግ ያስፈልግን ብላ ታስብ ነበር። የመጀመሪያው ችግር ይሄ ስታተስ ኮ ማለት ልክ እንዳለ መቀጠል ማለት በዚሁ በቃ መቀጠል አለብን ታሳይ በሆነ መንገድ መቀጠል አለብን ብሎ የሚያምነው ከጀርመን ዩኒፊኬሽን በፊት ላይ ያለ ነው ማለት። ስለዚህ አሁን ላይ ያለው መቀጠል አለበት ብላይችን ነው ኦስትሪያ ተቃወመች ማለት ነው። ስለዚህ እነዚህ እዚህ የምንመለከታቸው ብዙ ስቴቶች አንድ እንዳይሆኑ ችግር ፈጠረ። ሁለተኛው የጀርመን ፕሪንስ ኢንዲፔንደንስ የንግስቶቹ ፕሪንሰስ የምንላቸው ኢንዲፔንደንስ ነበሩ በዛን ሰዓት ላይ። ይሄ የነሱ ኢንዲፔንደንስ መሆን ይሄ ማለት ምንም የሚጠይቃቸው ነገር ስለሌለ ፕሪንሰስ የምንላቸው ኤማን ኦር ኖብል ሜን ዩዥዋሊ ዘ ሌደር ኦፍ ዘ ስሞል ስቴት ማለት ለምሳሌ ስሞል ስቴት እዚህ ጋር ያሉት የብሪቲሽ እዚህ ጋር መሪ ያላቸው እዚህ ጋር ያሉት ብዙ ስቴቶች አሉ የፈረንሳይ ዞን ምናምን የሚባለው ምንድነው የቪየና ዞን እነኚህ ምንድናቸው ኢንዲፔንደንት ናቸውና አንድ በሚሆኑ ሰዓት ግን ከነሱ ውስጥ ያው አንድ መሪ መፈጠር ስላለበት ለዩኒፊኬሽኑ ችግር ነበር ማለት ነው። በዛን ጊዜ ብዙ የጀርመን ስቴቶች 39 ስቴት ስላሉ 39ም የራሳቸው መሪ ያላቸው ስለዚህ ዩኒፋይድ እንሆን ሲሉ ደግሞ 39 ከ39 ውስጥ አንድ መሪ ነው መሆን ያለበት ያ ችግር አመጣ ማለት ነው። ፕሪንሰስ ኢንዲፔንደንስ ሌላው ካልቸራል ዲፈረንስ ቢትዊን ዘ ኖርዝ ኤንድ ዘ ሳውዝ ጀርመን በሰሜንና በሳውዝ ጀርመን መካከል እዛ አካባቢ ያሉት ጀርመኖችና እዛ አካባቢ ያሉት ጀርመኖች በካልቸር በባህል ይለያያሉና ይሄም ለዩኒፊኬሽናቸው ችግር አምጥቶ ነበር ማለት። ስለዚህ ሶስት ችግሮች አሉት የጀርመን ዩኒፊኬሽን ማለት ነው። የመጀመሪያው የአውስትራሊያ መሪዎች በቃ በዚሁ እንቀጥል አያስፈልግም ዩኒፊኬሽን ብለው ማሰባቸው ነው። ሁለተኛው ደግሞ የጀርመኖቹ ስቴት እነዚህ 39 ስቴቶች መሪዎቻቸው ነፃነት ይፈልጋሉ ዩኒፋይድ ካደረጉን በኋላ አንድ መሪ ብቻ ያስፈልግ ብለው ስለሚያስቡ ማለት ነው። ከዛ ሶስተኛው ደግሞ በሰሜኑና በደቡቡ የጀርመን ክፍል የባህል እና የካልቸር
ልዩነት መኖሩ ለጀርመን ዩኒፊኬሽን በዛ ሰዓት ላይ ቻሌንጂንግ ነበር ማለት ነው። እንግዲህ ከዚህ ጋር የምትረዱት ነገር ምንድነው? አሁን እቺ ጀርመን ነች አሁን ያለችው ጀርመን ድሮ ዩኒፋይድ ከመሆኗ በፊት አሜሪካ የሆነ ፓርቱን፣ እንግሊዝ የሆነ ፓርቱን፣ ፈረንሳይ የሆነ ፓርቱን፣ ሶቪየት ዩኒየን ደግሞ ራሻ የሆነ ፓርቱን ይዘውት ነበር። ይሄ ማለት የሚያሳየው ምንድነው? ብዙ ሀገሮች ገብተውበታል። ስለዚህ ዩኒፋይድ ለመሆን ግድነኛ መውጣት ነበረባቸው በዛ ሰዓት ላይ። ከነኚህ እንዴት እንደወጡ ነው የሚነግረን ማለት ነው። በሚቀጥለው ስቴፕ ላይ የምናየው ዊሊያም የሚባለው የጀርመን መሪ ሪፎርም ኤንድ ፐርሺያ ናሽናሊዝም ዊሊያም ለጀርመን ዩኒፊኬሽን ትልቅ አስተዋጽኦ ያደረገ ሰው ለጀርመን ዩኒፊኬሽን ማለት ነው። ስለዚህ ፐርሺያ ማለት ጀርመን ውስጥ የምትገኝ ስቴት ነው። ዊሊያም ጀርመን ዊሊያም ነው ሪፈር ቱ ዘ ኪንግ ዊሊያም ዘ ፈርስት ኦፍ ፐርሺያ የመጀመሪያው የፐርሺያ ንጉስ ማለት ነው። የመጀመሪያው የፐርሺያ ንጉስ ነው። ሙሉ ስሙ ኪንግ ዊሊያም ዘ ፈርስት ኦፍ ፐርሺያ ነው የሚባለው። እዚህ ጋር ዊሊያም ብቻ ብዬ ነው የጻፍኩላችሁ። ዊሊያም ዘ ፈርስት ለማለት ነው እዚህ ጋር ያለችው ማለት ነው። የተወለደው በ1797 ነውና የሞተው ደግሞ በ1888 ነው። ያው ብዙ አመት ነው ከ97 እስከ 88 ማለት ጀርመን የመራ ማለት ነውና በዩኒፊኬሽን ፔሪዮዱ ጊዜ የፐርሺያ ንጉስ ነበር። ፐርሺያና አውስትራሊያ ጠንካራ የሆኑ ስቴቶች ናቸው አይደል? በዛ ሰዓት ላይ እሱ የፐርሺያ ንጉስ ነበር ዊሊያም የምንለው ሰውዬ እና የፕራይም ሚኒስተር በሆነ ጊዜ ከኦቶማን ቢስማርክ ጋር ኦቶማን ቢስማርክ ማለት ከኢጣሊያ መሪ ጋር ማለት ነው። ከዚህ ከኢጣሊያ መሪ ጋር የዲፕሎማሲ ግንኙነት ነበራቸው። ከጀርመን ዩኒፊኬሽን በፊት ያው ኢጣሊያ ምን ሆናለች? ኦሬዲ ዩኒፋይድ ስለሆነች ማለት ነው። ከዛ ከቪክቶሪው በኋላ የፈረንሳይና የፐርሺያ ጦርነት ሲካሄድ ጦርነት ያወጀ ሰው ነው። ኤኒዌይስ ግን ከጦርነቱ በኋላ ከዩኒፊኬሽኑ በኋላ ካሴሪ ዊሊያምስ የሚል ደግሞ ኢምፐረር ኦፍ ዩናይትድ ጀርመን የሚል ስያሜ ተሰጥቶታል። የጀርመኖች በቃ ዋና ንጉስ ማለት ነው። ምክንያቱም ዩኒፊኬሽን ማስጀመሩ እሱ ስለሆነ ማለት ነው ኢምፐረር ኦፍ ጀርመን ዩኒፊኬሽን የሚባል። ኤኒዌይስ ዊሊያም ዘ ፈርስት ክራውን ዘ ኪንግ ኦፍ ፐርሺያ ነው። በ1861 ዓ.ም የፐርሺያ ንጉስ ነበር። ይሄ ፕሮፖዝድ ኢንላርጂንግ ኤንድ ሪፎርሚንግ ዘ ፐርሺያ አርሚ የፐርሺያ ወታደሮችን ምን ማድረግ ኢንላርጅ ማድረግ ማስፋፋት ብዙ ወታደሮች እንዲኖሩ ማድረግ ከዛ ደግሞ ሪፎርም ማድረግ ይሄ የጀርመን ዩኒፊኬሽን እንዲኖር በጣም ትልቅ ሚና አምጥቷል ማለት ነው። ስለዚህ የፐርሺያ ፓርላመንት ኦፖዝድ ዘ ፕሮፖዛል ኤንድ ሲቲንግ ላክ ኦፍ ታክሴሽን ምን ያደረጉት ግን ለፓርላመንቱ ሲያቀርበው አይኛውን ወታደሮቻችን አስካፍተን ጀርመን አንድ ማድረግ አለብን ብሎ ሐሳብ ሲሰጣቸው ፓርላመንቱ የማለት የስቶካይ ምናምን እንደምንለው ኢትዮጵያ ውስጥ ማለት ነው ተቃውሞት ነበር ንጉሱ ማለት ነው። ነገር ግን ዘ ኪንግ አፖይንት ዘ ኦቶማን ቢስማርክ አስ ዘ ቺፍ ሚኒስተር በዛ ሰዓት ላይ ኦቶማን ቢስማርክ የሚባለውን ቺፍ ሚኒስተር ኦፍ ፐርሺያ አድርጎ ተናለና ኮንዘርቫቲቭ በት ካፔብል ኦፍ ፊገር ኮንዘርቫቲቭ ነው ይሄ ወጋ አጥባቂ ምንላቸው አይነት ግን እነኛን ማድረግ የሚችል ነበር ማለት ነው። ከዛ ኦቶማን ቢስማርክ የሚባለው ሰውዬ ኮሌክት አዲሽናል ታክስ ፍሮም አርሚ ሪፎርም ብዙ ግብሮችን ሰበሰበ ማለት ነው። ፓርላመንቱ ቅድም ዊዛውት ዘ ፓርላመንት ኮንሴንት ነው ስንል ፓርላመንቱ አልፈቀደለትም ነበር በዛ ሰዓት ላይ ግን እሱ በራሱ ምን ያደረገ ብዙ ግብር ሰበሰበና ሊዲንግ ዘ shift in German nationalism from liberal to authoritarian rule መጀመሪያ ሊበራል ዲሞክራሲ የነበረችውን የጀርመን ህግ ወደ አውቶሪታሪያን አምባገነንነት ቀየረው ማለት ነው። እንግዲህ ጋር የምትመለከቱት ምንድነው ለጀርመን ጊዜ ፐርሺያና ኦስትሪያ የሚባሉ ሁለት ስቴቶች ነበሩ ከ39 ስቴቶች ውስጥ ማለት ነው። ከነኛ ውስጥ ደግሞ በጣም ጠንካራዎቹ ማናማናቸው በጣም ጠንካሮቹ ከሁለቱ ውስጥ ፐርሺያና ኦስትሪያ ላይ ነበሩና ለጀርመን ዩኒፊኬሽን ግን በጣም ብዙ ነገር ስታደርግ የነበረችው ኦስትሪያ ነች። ስለዚህ ኦስትሪያ ብዙ ነገሮችን ስታደርግ ስለነበረች የራሳን መሪ አምጥታ ከዛ ደግሞ መሪው ደግሞ ጀርመን አንድ ማድረግ አለበት ምናምን ብሎ ሲሄድ ይሄ የጀርመን መሪ ያልኳችሁ ዊሊያምስ ምንለው ማየት እንችላለን እዚህ መጽሐፋችሁ ላይ ስላሉ ማለት ነው። እነኛውን ሶስቱ ለጀርመን ዩኒፊኬሽን ችግር የነበሩት ዋና ማለት እነኚህ ነገራችኋለሁ። ስቴፕ 2 ዩኒፊኬሽን እዚህ ጋር የምትመለከቷቸው ሰውዬ ኦቶማን ቢስማርክ ይባላሉ። ኦቶማን ቢስማርክ ለጀርመን ዩኒፊኬሽን የራሱን ፕላን ይዞ የመጣ ነው። ኦቶማን ቢስማርክን ደግሞ መሪ ያደረገው ማን ነው? ዊሊያምስ። ከኦቶማን ቢስማርክ በፊት ዊሊያም የሚባል መሪ ነበራቸው። ስለዚህ ወደ ዩኒፊኬሽን ስንሄድ ጀርመን ዴቨሎፕ የተለያየ ፕላን አደረጉ ይላል። እዚህ ጋር ያሉትን ቅድም የነገርኳችሁ ናቸው። ከዛ ይሄ ኦቶማን ቢስማርክ
የራሱን የሆነ የጦርነት ምናምን መንገድ ተጠቅሞ መጨረሻ ላይ እንዴት እንዳመጣው ነው የምናየው። ኤኒዌይስ ግን እዚህ ጋር ብዙ ስለሌሉ እስኪ ማፑን ላሳያችሁ። የጀርመን እዚህ ጋር አሁን ለምሳሌ እዚህ ጋር ስንመጣ ስለ ፐርሺያ እያየን ነው አይደል? ስለዚህ ስለ ፐርሺያ እንግባና ፐርሺያ ከጀርመን ስቴት ውስጥ የት አካባቢ እንደምትገኝ እስኪ እንያት። አሁን ሰርች እናድርገውና እሺ ሌትስ ሰርች ፐርሺያ አሁን ጀርመን ስቴት ማለት እዛ አካባቢ ያለች ነች። ከዚህ ከደቡብ አካባቢ የምትገኘች እዚህ ጋር አውስትራሊያ ያለች ከታች በኩል ኔዘርላንድ፣ ዴንማርክ ምናምን የሚባሉ ብዙ ስቴቶች አሉ። ግን ይችት የጀርመን ስቴት ይችት እዚህ ጋር አሁን ፐርሺያ ጋር ሊወስድ ፐርሺያ የት እንዳለች ያያችሁ ነው። እዚህ ጋር ፐርሺያ እዚህ ጋር ይመጣል። ሙዚየም አላቸው። እንደው አብዛኛውን ጊዜ እንደምታውቁት ሙዚየም ምናምን የሚቀመጠው ለምንድን ነው? የሆነ ነገር ለማስተዋወስ አይደለ? ማለት የሆነ ድሮ የተሰራ ታሪክ ምናምን ካለ እሱን ለማሳየት ነውና እነሱ ግን እዚህ ጋር ምን አስቀምጠዋል? ሙዚየም አስቀምጠዋል። የፐርሺያ ሙዚየም እዚህ ጋር ማየት ትችላላችሁ ማለት ነው። ስለዚህ አብዛኛው ፐርሺያ የምትመለከቷት ማፑ ላይ እንደምትመለከቷት ምን ላይ ነው ያለችው? ወደ ሰሜን ጀርመን አካባቢ ነው የምትገኘው። ሰሜን ጀርመን አካባቢ ነው የምትገኘው። ደቡብ ጀርመን ወደ ደቡብ ጀርመን አካባቢ ያለችው ሀገር ደግሞ ማነች? ኦስትሪያ ነች። ስለዚህ ሁለቱ ለጀርመን ዩኒፊኬሽን ትልቅ ሲግኒፊካንስ አላቸው ማለት ነው። ስለዚህ የተፈጠረው ነገር እዚህ ጋር የፐርሺያው መሪ የፐርሺያ መሪ እዚህ አካባቢ ያለችው አሁን ወደ ፐርሺያ አካባቢ ያሉ አሁን ላይ የምናውቃቸው የጀርመን ስቴቶች ማማሉ ጀርመን ራሱ ዋና ከተማ እዚህ ጋር ነች። ፐርሺያ እዚህ አካባቢ ነች። አሁን ዶርትሞንድ አለ እግር ኳስ ዶርትሞንድ የሚባል ከተማ አለ እዚህ አካባቢ። በተለይ እዚህ ጋር ደግሞ የበርሊን ከተሞች አሉ። ሌፕዚግ አርቢ ሌፕዚግ እዚህ አካባቢ ያሉ አርቢ ሌፕዚግ እዚህ ጋር ኤኒዌይስ ግን ፐርሺያ እዛ አካባቢ የምትባል አንድ ስቴት ነበረች። የፐርሺያ ስቴት ዊሊያምስ የሚባል ነበር። ከዛ እሱ ይቺን ጀርመንን አሁን ያለችውን ጀርመን እዚህ ጋር ያለችውን ጀርመን ዩኒፋይ ለማድረግ ወታደሩን መቀየር አለብኝ ብሎ ለፓርላመንቱ ሲያቀርብ ፓርላመንቱ ግን አልተቀበሉትም ነበር። ከዛ በኋላ እሱ ፕራይም ሚኒስተር ቢስማርክን ፕራይም ሚኒስተር ካደረጉት በኋላ በራሱ በፎርስ ምን አደረገ? ወታደሩን ቀየረው ነው። ከዛ ከቀየራቸው በኋላ ወታደሮችን ከቀየራቸው በኋላ ወደ አውቶሪታሪያን ሩል ተቀየረች ነው የሚለው ጀርመን። አውቶሪታሪያን ሩል ማለት ፍጹም ያገኘ ማለት በቃ መሪዎች የፈለጋቸውን ያደርጋሉ ማለት ነው። በጉልበት ነው የሚያስተዳድሩት ከዚህ በኋላ። ስለዚህ እዚህ ጋር ያሉት ስቴቶች ዩኒፋይድ ለመሆን መጨረሻ ላይ የጀርመን ዩኒፊኬሽን ያስጀመረው ሰውዬ ማን ነው? ዊሊያምስ ነው። ስለዚህ መጨረሻም ለዛ ነው ዩኒፊኬሽን ኦፍ ዘ ኪንግ ኦፍ ዩኒፊኬሽን ኦፍ ጀርመን የሚል ቅጥያም የሰጡት ማን ነው ለሰውየው። ሌላው የቢስማርክ ስትራቴጂ ነው። አሁን እዚህ ጋር ከላይ ምን ብለናል? ቢስማርክን ፕራይም ሚኒስተር አድርጎ አፖይንት ያደረገው ዊሊያም ነው። ስለዚህ ቢስማርክ ምን ማድረግ ነበረበት? ጀርመንን ዩኒፋይ ለማድረግ ስትራቴጂ ወይም ደግሞ እቅድ ማውጣት ነበረበትና እነኚህን ፕላኖቹን ነው የምናየው። ሪኮግናይዝድ ዘ ኔሴሲቲ ኦፍ ዋር አጌንስት ኦስትሪያ ኤንድ ፍራንስ ፎር ጀርመን ዩኒፊኬሽን። ምንድነው መጀመሪያ ያደረገው? የጀርመን ዩኒፊኬሽንን ለማምጣት ጀርመን እዚህ ጋር ያሉት ዩኒፋይ ለመሆን ከአውስትራሊያ እና ከፈረንሳይ ጋር መዋጋት አለብን። ፈረንሳይና እና አውስትራሊያን ማስወጣት አለብን ነው። ስለዚህ የአውስትራሊያ ሊደርሺፕ 12ኛ ክፍል መጽሐፍ ላይ በደንብ አለ። እዚህ ላይ በደንብ አልተዘረዘረም። ግን የተለያዩ ከአውስትሪያ ጋር ያደረጉት ጦርነት በጣም ብዙ ጊዜ ብዙ መስዋዕትነት ያስከፈላቸው ነበር። ነገር ግን የፈረንሳይ ጋር የተዋጉት የፈረንሳይ ፖሊሲ ዲቪዥን ኤንድ ጀርመንን ምን አድርጓታል? እርስ በርሷ እንድትከፋፈል እና በጣም ደካማ እንድትሆን አድርጓት ነበር በዛ ሰዓት ላይ ማለት። ስለዚህ ቢስማርክ ኢንፋሳይዝድ ሜንቴኒንግ ጉድ ሪሌሽን ዊዝ ፐርሺያ ኤንድ ራሽያ፣ ከፐርሺያ እና ከራሽያ ጋር ግን አሪፍ ሪሌሽን እንዲኖረው አድርጓል ማለት። ስለዚህ ቢስማርክ ከፐርሺያ ጋር አሪፍ ሪሌሽን ነበረው፣ ከራሽያ ጋር አሪፍ ሪሌሽን ነበረው። ነገር ግን ከሁለቱ ስቴቶች ጋር ደግሞ ጦርነት አድርጎ ነበር። ለጀርመን ዩኒፊኬሽን ግድ አውስትራሊያ እና ፈረንሳይ መውጣት አለባቸው። አውስትሪያ ምንላት ይችኛው ሀገር ነች። እዚህ ጋር ያሉት የጀርመን ስቴቶች ደግሞ እነኚህ ናቸው ሁሉ። ስለዚህ እነኚህ እንዲወጡ ከዚህ ከፈረንሳይ እና ከአውስትራሊያ ጋር መዋጋት አለብን ብሎ ወሰነ። አውስትራሊያ ሊደርሺፕ 16 የሚሆኑት ስቴቶች ሪሊኩዊሽድ አድርጓል ማለት ምንም ሳታሸንፍ። በነገራችን ላይ ማለት አውቶሪታሪያን ሩል ስንል በጦርነት ነው። አሁን እሱ መጀመሪያ የፓርላመንቱ የጀርመኖቹ ፓርላመንቶች ምን አልፈለጉም ነበር? ጀርመን ወታደር አዘጋጅታ ምናምን በጉልበት
በጉልበት ዩኒፋይድ ትሆናለች ብለው አላሰቡም። ምክንያቱም እዚህ ጋር እንደምትመለከቱት ፈረንሳይ፣ አሜሪካ፣ ብሪቲሽ ምናምን እንደ ሶቪየት ዩኒት ስላሉባቸው በጦርነት አይሆንም አንችልም ብለው ያሰቡት። ነገር ግን ከአውስትራሊያ ጋር ጦርነት ያደርግ 16ቱ ከ39 ስቴቶች ውስጥ 16ቱ ጊቭ አፕ አድርገዋል። ይሄ ማለት ሪንኩሽድ ማለት ጊቭ አፕ ማድረግ ነው። ይሄ ማለት በቃ አልቻሏቸውም ነበር አውስትሪያዎችን በዛ ሰዓት ላይ ማለት ነው። ከዛ የፈረንሳይ ፖሊሲ ግን ፖለቲካል ዲቪዥን አመጣባቸው። እርስ በርሳቸው በፈረንሳይ ጉዳይ አልተስማሙም ነበር። ይሄ ጀርመንን አዳከማት ማለት ነው፣ ጀርመን ዩኒፊኬሽንን ፕሪቨንት ለማድረግ። ስለዚህ ቢስማርክ ከዛ ምንድነው ያደረገው? ሜንቴን ጉድ ሪሌሽን ዊዝ ፐርሺያ ኤንድ አውስትራሊያ፣ ፐርሺያ ኤንድ ራሺያ፣ ከፐርሺያና ከሩሲያ ጋር አሪፍ ሪሌሽንሺፕ ፈጠረና ፐርሺያና ራሺያ ከዛ ምን አደረጉት? የሱን ሐሳብ መደገፍ ጀመሩ ማለት ናሽናሊዝምን ፖሊሽ ማድረግ ጀርመን አንድ መሆን አለባት ብለው እየደገፉት ጀመሩ። ከዛ በ1863 ሪቮልት ፖሊሽ ተደረገ። ይሄ ማለት አመጥ ማለት። ስለዚህ ምን ማድረግ አለባችሁ ነው በዛ ሰዓት ላይ ፖሊሽ ማድረግ ራሻ ጀርመን ዩኒፋይድ መሆን አለባት። እኛ ደግሞ ፐርሺያና ራሻ ደግሞ የጀርመን ዩኒፊኬሽን የሚደግፉ ሀገሮች መጡ ማለት። ስለዚህ ከዚህ በኋላ የተፈጠረው ምንድነው? ፐርሺያ was the only major power ለከራሻ ጋር ሆነው ሲምፓቲክ ያሳዩ ማለት ጀርመን ዩኒፋይድ መሆን አለባት ብለው የተናገሩ ስቴቶች ሁለቱ ራሻና ጀርመን ነበሩ ነው የሚለን። ስለዚህ ቢስማርክ ከአውስትራሊያና ከፈረንሳይ ጋር መዋጋት አለብኝ ብሎ ነበር ያሰበው ማለት ነው። ግን በሚሊታሪው ላይ ምን አይነት ሰክሰሶችን አመጣ ቢስማርክ ስንል አላይንድ ዊዝ ኦስትሪያ ቱ ዲፌት ዴንማርክ። መጀመሪያ ዴንማርክን ማሸነፍ ነበረበት። ዴንማርክ ማለት እዚህ ጋር ከላይ ያለችው ሀገር ነች። እዚህ ጋር ይችን ለማሸነፍ ከአውስትራሊያ ጋር አንድ ጋር ሆነው ነበር። ከዛችን አሸነፉ ማለት ነው። መቼ? በ1864 ዓመተ ምህረት። ከዛ እዚህ ጋር ያሉትን ስቴቶች ወደ ኖርዝ ያሉትን ስቴቶች አገኙ የራሳቸውን ማለት ሆልስቲን፣ ቼስዊንግ የሚባሉትን ስቴቶች አኳይ ያደረጉ ዴንማርክን ካሸነፉ በኋላ ማለት ነው። ከዛ በኋላ ክሬት ዘ አውስትሮ-ፐርሺያ ዋር ከአውስትሪያ ፐርሺያ ዋር ጋር በ1864 ዓመተ ምህረት አካሄዱና ዊዝ ኢጣሊ ሰፖርት። በዚህ ጊዜ ግን ኢጣሊያ አግዘው ነበር ማለት ነው ቢስማርክን። ከዛ በኋላ ይሄ ጦርነት ከተነሳ በኋላ ወን ኤዲሲስ ቪክቶሪ አት ዘ ባትል ኦፍ ኮኒዛግሬት የሚባል ባትል ላይ ኦስትሪያን ከፐርሺያ አስወጣት ማለት ነው። አሁን ከዚህ ከጀርመን ስቴት ውስጥ ወጣች ማለት ነው። ከዛ በኋላ ፎርሙሌትድ ዘ ኖርዝ ጀርመን ኮንፌዴሬሽን ዊዝ ስቴፕ ሰፖርቲንግ ፐርሺያ አውስትሮ-ፐርሺያ። ስለዚህ አውስትራሊያ እና የፐርሺያ ዋር ከተጠናቀቀ በኋላ የሰሜን ጀርመኑ ክፍል እዛ አካባቢ ያሉትን ኮንፌዴሬሽን ፈጠሩ ማለት ነው። ስለዚህ ፐርሺያ ዲፊትድ ዘ ፍራንስ፣ ከዛ ደግሞ ፍራንስ ተሸነፈች ማለት ነው። ፈረንሳይም ተሸነፈ 1870 እስከ 71 በአንድ አመት ጦርነት ውስጥ ፈረንሳይም ወጣች። ስለዚህ ይሄ ትራንስፈርም ዘ ጀርመን ኮንፌዴሬሽን ኢንቱ ኤምፓየር ፐርሺያ ኪንግ ኦፍ ዊሊያምስ። ይሄ ደግሞ ዘ ፕሌስ ኦፍ ቨርሳይልስ የሚባል ማለት የጀርመን ኮንፌዴሬሽን እዚህ ጋር በዊሊያምስ አማካኝነት ምን ተደረገ? ንጉስ ዊሊያምስን ሾመው ተጠናቀቀ ማለት ነው። ጀርመን ወደ አንድ ስቴት መጣች እዚህ ጋር ነው የሚለው። ስለዚህ እዚህ ጋር ያሉት ነገሮች የሚያሳዩ ምንድነው? እዚህ ጋር እንደምትመለከቷቸው ሃምስበርግ አለ፣ እዚህ ጋር በርሊን አለ፣ ጀርመኒ እዚህ ጋር ያለችው ስቴት ነው የጀርመን ስቴት ማለት። እዚህ ጋር ስዊዘርላንድ አለች፣ ኦስትሪያ አለች፣ በዚህ በኩል ደግሞ ሉክዘምበርግ እና ቤልጂየም አሉ፣ ኔዘርላንድ። ፈረንሳይ ግን እዚህ ጋር የምታዩት ፈረንሳይ እዚህ ጋር ታዋስናታለች። ኦስትሪያ ደግሞ ከዚህ አለች እና ለሁለቱ ዩኒፊኬሽን በጣም ችግር ሲፈጥሩ የነበሩት ዴንማርክ እነኚህ ሶስቱ ናቸውና ዴንማርክን ከኦስትሪያ ጋር ሆና አሸነፈች። ከዛ ደግሞ ኢጣሊያ አለች ከታች በኩል ከኢጣሊያ ጋር ሆነች ደግሞ አውስትራሊያን አሸነፈች። ከፈረንሳይ መጨረሻ ፍራንኮ ፐርሺያ ዋር ነበር አሸነፈች ማለት ነው። መጨረሻ ላይ እቺ ዝግ የምትመለከቷት የጀርመን ስቴት ተፈጠረች ማለት ነው። ስለዚህ የጀርመን ስቴት ይሄን ይመስላል ከሞላ ጎደል ማለት ነው። በሚቀጥለው ላይ የምናየው ደግሞ እዚህ ጋር የምታያቸው የአሜሪካ ስቴቶች ናቸው። ብዙ ስቴቶች አለን። እነኚህ የአሜሪካን ሲቪል ዋር ነው ያለን። ይሄ የአሜሪካ ሲቪል ዋር እንዴት አድርገው አሜሪካንን ዩኒፋይድ ለማድረግ እንደተጠቀማቸው ማለት ነውና ይሄንን ይመስላል ማለት ነው። ስለዚህ የጀርመን ዩኒፊኬሽን እንዲጀመር መጀመሪያ የኢጣሊያ ዩኒፊኬሽን የራሱን የሆነ ከፍተኛ አስተዋጽኦ አበርክቶላቸዋል ማለት ነው። ጠቅለል ለማድረግ ያክል መጽሐፋችሁ ላይ ገብታችሁ ስታነቡት ማለት ነው የምታገኟቸው ነገሮች ምን ናቸው? የጀርመን ዩኒፊኬሽን የተነሳበት ምክንያት
የጀርመን ዩኒፊኬሽን ደግሞ በሚካሄድ ሰዓት ላይ ምን ቻሌንጆች እንደገጠሙት እነሱ ማወቅ አለባችሁ። ከዛ ደግሞ የጀርመን ዩኒፊኬሽን ሲደረግ ከማጋ እንደተዋጉ እንዴት እንዳሸነፉ ምን ችግር እንደገጠማቸው መጨረሻ ላይ እንዴት ሀፕ እንዳደረገ መሪያቸው ማን እንደሆነ ምናምን ፈተና ላይ የምትጠየቁት ሞስት ፕሮባብሊ እነኚህ ጥያቄዎች ስለሆነ እነኚህ ላይ ፎከስ አድርጋችሁ በደንብ ማወቅ አለባችሁ ማለት ነው። መጽሐፋችሁ ላይ ጥያቄዎች አሉ። ጥያቄዎቹን እዚህ ጋር ያሉትን ጥያቄ የምትመለከቷቸው በደንብ ስሯቸው። ሁሉንም ጥያቄዎች እኔም ከዩኒት ግቢ ጥያቄ በመሰራላችሁ ሰዓት ወደ ኋላ ተመልሼ እሰራላችኋለሁ ማለት ነው። በነገራችን ላይ መጽሐፋችሁ ላይ ዳኒሽ ዋር የሚባል ነበር። ዳኒሽ ዋር ስንል ጀርመን ዩኒፊኬሽን በ1864 ዓመተ ምህረት የተዋጉ ሲሆን ይሄ ዴንማርክን እንዲያሸንፉ የረዳቸው ጦርነት እነ ሆልስቴን ስቴስዊንግ የሚባሉት እነኚህ ሁለት ቦታዎች ከዴንማርክ ኦቨርቴክ ለማድረግ ወደ ራሳቸው ግዛት ለማምጣት ዳኒሽ ዋርክ ወይም ደግሞ ዴንማርክ ከሚለው ነው። ዳኒሽ ማለት ዴንማርክ ከሚለው ነው የመጣው እቺ ቃል ራሱ ማለት። ስለዚህ ያንን ጦርነት ለማሸነፍ ያደረጉት ዋር ዳኒሽ ዋር ይባላል። ሌላው አውስትሮ ፐርሺያ ዋር ነው። ከአውስትራሊያ ጋር የተዋጉት ማለት ነው። ይሄ የሰባት ሳምንት ጦርነት ነው። ይሄ በፐርሺያና በአውስትራሊያ መካከል የተደረገ ጦርነት ነው። እነኚህ ሁለቱ እነ ሆልስቴን እና ስቴልስዊንግ እነኚህ የጀርመን ወርድ ናቸው በጀርመንኛ ማለት ነው ለዛት ሲስተፊካት። ስለዚህ ሞር ኢምፖርታንትሊ በአውስትሮ ፐርሺያ ዋር ጊዜ የጀርመን ስቴቶች ፐርሺያን ሰፖርት ያደረጉበት ጊዜ ነው። ያማት ብዙ የጀርመን ስቴቶች አንድ ጋር ሆነው ከፐርሺያ ጋር የተዋጉበት ጊዜ ነው አውስትራሊያን ለማሸነፍ ማለት ነው። ስለዚህ እነኚህ ስሞል ጀርመን ስቴት ፊርድ ፐርሺያ ዶሚኔሽን ግን ከላው ፐርሺያን ፈርተው ነበር። አጠቃላይ 39 ያልነበሩ ዩኒፋይድ የሆኑት ከነኛ ውስጥ አንደኛዋ ፐርሺያ ነችና ፐርሺያ ዩኒፋይድ መሆን አለብን አንድ መሆን አለብን ስትል አይሷ እኮ በቃ እንደፈለገ ድገዛ ነው እያሉ እየፈሩት ነበር። ኤኒዌይስ ግን መጨረሻ ላይ አዘባስ ኦፍ ኮንግሬስ ላይ ፐርሺያ አውስትራሊያን አሸንፋለች ማለት። ስለዚህ የሰቨን ዊክ ዋር ሪዛልቶቹ እዚህ ጋር ናቸው። እነ ስቴስዊንግ እና ሆልስቴን ለፐርሺያ ስቴት ተሰጡ። አውስትራሊያ ከጀርመን ስቴት ኤክስክሉድድ ተደረገች ተባረረች ማለት ነው። ቬንሺያ ደግሞ ለኢጣሊያ ተሰጠች። ኢጣሊያ ወይ አውስትራሊያን እንዲያሸንፉ ረድታቸው ነበር። የኖርዝ ጀርመን ኮንፌዴሬሽን ተመሰረተ ማለት ነው። ስለዚህ የሶስተኛው ዋር የፈረንሳይና የፐርሺያ ጦርነት ነው። ፍራንኮ ፐርሺያ ዋር የሚባለው ከ1870 እስከ 71 የተካሄደው ነው። ይሄ ፐርሺያ የፈረንሳይ ወታደሮች ያስወጣችበት ጦርነት። ስለዚህ የፈረንሳይ ኤምፓየር በዛ ያለው ኢንፍሉዌንስ ማቆም አለበት ብላ ፕሮቮክ እያደረጉ ያስወጡበት ነው። መጨረሻ ላይ የናፖሊዮን ያባረሩበት ነው። ስለዚህ ትሪቲ ኦፍ ፍራንክፈርት መጨረሻ ላይ ተፈርሟል። ይሄ ፍራንስ አግሪድ ቱ ጀርመን ቱ አላያንስ ኤንድ ምንድነው ፈረንሳይና ጀርመን ወይም ፐርሺያ በዛ ሰዓት ላይ ለጀርመን ዩኒፊኬሽን ጀርመን የምትባል ስቴት ስለነበረ ከተሸነፉ በኋላ አትዘባት ሴዳን ላይ ነው ያሸነፈቻት ፈረንሳይ ስምምነት ተፈራርሟል። የመጀመሪያው ኮል ኤንድ አይረን ዋን ሪች የሆኑትን ሁለቱን ኤሪያ አላስካ አልሴስ ኤንድ ሎሪን የሚባሉትን ሁለቱን ቦታዎች ፈረንሳይ ለቃ ትወጣለች። ሁለተኛ ደግሞ ፈረንሳይ ይሄ ምንድነው እስከዛሬ ጀርመንን ስለበዘበዘች ምን እንድትከፍል ነው? ይሄ ክፍያ እንድትከፍል እስከዛሬ ወሰደችበትን እስከዛሬ ጀርመንን ከጀርመን ወሰደችበትን ፕሮግራም ያደረገችበትን ነገር ሁሉንም ኢንሴንቲሜንት ከፍላለሁ እስከዛሬ ያለፈውትን ነገር ሁሉ ብላ ቃል የገባችባቸው ለባትል ኦፍ ፍራንክፈርት ነው። ለምሳሌ ካሁን በፊትኛ በኢጣሊያ ተገዝተን ቢሆን ኖሮ ይሄን ትሪቲኛ በመፈጸም እንደዚህ አድርጌ ነበር እስከዛሬ ያጠፋሁት ይሄን ከፍላለሁ እንደ ካሳ ከፍላለሁ ብላ ቃል የምትገባበት ማለት ነው። ይሄ ኢንዴምኒቲ ይባላል ለጀርመን እንድትከፍልና እነኚህ ጦርነቶች የማያማ ሶስት ጦርነት የፈረንሳይና የፐርሺያ ጦርነት የፐርሺያና የአውስትራሊያ ጦርነት እንዲሁም ደግሞ የዳኒሽ ዋር እነኚህ ጦርነቶቹ ሶስቱ ጦርነቶች ለጀርመን ዩኒፊኬሽን በጣም ከፍተኛ ኢምፓክት አላቸው። ዳኒሽ ዋር ላይ ዴንማርክን አሸነፉ። ሰቨን ዊክ ዋር ላይ ደግሞ አውስትራሊያን አሸነፉ። ፍራንኮ ፐርሺያ ላይ ደግሞ ፈረንሳይን አሸነፉ። ግን እዚህ ጋር አውስትራሊያ ማሸነፍ በጣም ቀላል አልነበረም። ኢጣሊያም ረድታቸው ነበር። ምክንያቱም እቺ አውስትራሊያ የኢጣሊያንም ግዛት ወስዳባት ነበር። እዚህ ጋር እንደውም ሪዛልቱ ምንድነው? ኢጣሊያ መጨረሻ ላይ አችን ቬንሺያ የተባለች ሀገር አግኝታለች ማለት ነው። ስለዚህ እነኚህ ሶስቱ ጦርነቶች ለጀርመን ዩኒፊኬሽን በጣም ከባድ ነበሩ። ሌላው የጀርመን ቢስማርክ የጀርመን መሪ ፕላኑ ምንድነው? ሪዮ ፖለቲክ የሚባል ነው። ሪዮ ፖለቲክ ምንድነው? አላማን ለማሳካት እቅድን ለማሳካት የፈለግከውን ተጠቀማለህ ነው።
በሰላም ከመጡ ይመጣሉ ካልመጡ ወደ ጦርነት እንሄዳለን ልንዋሽ እንችላለን ስምምነቶችን ልንሰብር እንችላለን ግን ጀርመን ዩኒፋይድ መሆን አለባት በማንኛውም መንገድ ነው የሚል ፕላን የነበረው ጂኦፖለቲክስ የምንለው ጀርመን ዩኒፋይድ ለማድረግ የፈለገን ነገር እንጠቀማለን በማንኛውም በጦርነትም ሊሆን ይችላል በመዋሸትም ስምምነቶችን በመሰባበርም ሊሆን ይችላል ብሎ የሚያምን ነው ስለዚህ ለጀርመን ዩኒፊኬሽን ከባድ እንትን ያደረገ ነው ሌላው የጀርመን ዩኒፊኬሽን ቻሌንጆቹ መጀመሪያ ላይ ቅድም እንደነገርኳችሁ እነዚህ ሶስቱ ናቸው ስሞል ስቴቶች ፐርሺያንን ዶሚኔሽን መፍራታቸው ካቶሊክ ቤተክርስቲያን ደግሞ ዶሚኔሽን ኦፍ ፕሮቴስታንቶች ይበዙብኛ ብላ መፍራቷ እንዲሁም ደግሞ ዘ ፎሬን ፓወር አውስትራሊያ እና ራሽያ እና ፈረንሳይ የራሳቸውን ኢምፓክት ማድረሳቸው ለጀርመን ስቴት ዩኒፊኬሽን የራሱ ኢምፓክት ነበረው ማለት ነው ስለዚህ ከሞላ ጎደል የጀርመን ዩኒፊኬሽን ላይ ያሉት ነገሮች እነኚህን ይመስላሉ ወደታች ስንወርድ መጽሐፋችሁ ላይ ጥያቄዎች አሉ ብያችኋለሁ እነኚህ ጥያቄዎች በጣም አሪፍ ስለሆኑ እነሱ በደንብ ሰሯቸዋላችሁ ማለት ነው ምክንያቱም ያንዳንዳቸው ጥያቄዎች ከዚህ ከአንተው ላይ ስለሚመጡ ፈተና ላይ እንዴት መዘጋጀት እንዳለባችሁ ምናምን ይነግሯችኋል ማለት ነውና ጥያቄዎቹን በደንብ ሞክሯቸው ለምሳሌ ሁጃን ዘ ፎሎዊንግ ዲድ ኦቶማን ቢስማርክ ዩዝ ቱ ዩኒፋይ ጀርመን ዩኒፋይ ለማድረግ ኦቶማን ቢስማርክ የተጠቀመው ምንድነው ስንል ዘ ሪቮሉሽናሪ ሙቭመንት ዘ ዲሲዥን ኦፍ ፓርላመንት ዘ ፒስፉል ፓርላመንቱን ዲሲዥን ተቀብሏል ይላል ይሄ ፎልስ ነው ምክንያቱም ቀደም እንደነገርኳችሁ ፓርላመንቱ አልተቀበሉም በራሱ ነው ፒስፉል ስትራቴጂ አይደለም ይሄ ብለድ ኤንድ አይረን ስትራቴጂ ይሄ ሪዮፖለቲክ ምንለው ማለት ነው ዲኖ ማለት ነው የአንደኛው ዘቱን የሪቫይቫሊ ኮምፕሊትድ ለጀርመን ዩኒፊኬሽን ሁለቱ ሜን ሪቫይቫሊ ማናማናቸው አውስትራሊያ ኤንድ ፐርሺያ ናቸው ቀደም እንደነገርኳችሁ ማለት ነው ሌላ ብሪፍ ኤክስፕላኔሽን ስትሆን የሚለን አይደንቲፋይ ዞልቨሪን ዘ ባትል ኦፍ ሶዶዋ አላስካ ኤንድ ሎሪን እነኚህን ስቴቶች ባሳያችሁ ደስ ይለኛል ምክንያቱም እነኚህ ሁለቱ አላስካ ኤንድ ሎሪን የምንላቸው በጣም በማዕድን የመጣው የበለጠቁ ሀገሮች ናቸው ጀርመን ውስጥ ይገኙ ማለት ነውና እነኚህን እስኪ እናያቸው ገብተን ማለት ነው ማፕ ላይ አሁን ላይ የት እንደሚገኙ እነ ዞልቨሪን እና አላስካ እና ሎሪን ማለት ነው እዚህ ጋር እንግባና ማፑ ላይ መጀመሪያ ዞልቨሪንን እናያት ዞልቨሪንን የት እንደምናገኛት ማለት ነው ጀርመን ዞልቨሪን ይሄው እዚህ ጋር ያመጣላችኋል ሰርች ስናደርገው ከጀርመን ስቴቶች ውስጥ እንግዲህ እነ ዞልቨሪን ምናምን አውስትራሊያ ነበረች የተቆጣጠረቻቸው እና ይሄው እዚህ ጋር ይታያችኋል ዞልቨሪን ዩኔስኮ ወርልድ ሄሪቴጅ ምናምን ይላል እዚህ ጋር ስለዚህ ዞልቨሪን እዛ አካባቢ ነው የምትገኘው ሌሎቹ ሁለቱ ስቴቶች ምንድናቸው ሳዶዋ የሚባል ባትል አለ እስኪ ካመጣልን የባትሉ ስም አብዛኛውን ጊዜ ባትሎች ለምሳሌ አድዋ ምናምን ሲባሉ በእንትን ስም ነው የሚጠሩት ማለት በጦርነቱን ባሸነፉበት ቦታ ለምሳሌ ጀርመን እዚህ ጋር አለቻ አት ዘ ባትል ኦፍ ሳዶዋ እቺትላችሁ እዚህ ጋር ሳዶዋ ነው የሚለው እቺኛው ስቴት ግን ሌላ ሀገር ውስጥ ነው ያለችው አክቹአሊ ግን የጀርመን ስቴት አይደለችም እቺ የሲዝን ነች ኤኒዌይስ ግን እነኛ አሉ ሌላ ደግሞ ማለ አይደንቲፋይ አድርጉ ከሚላችሁ ሎሪን አለች እነኚህን ስቴቶችን ጉግል ላይ እየገባችሁ የት እንደሚገኙ ቪዥዋላይዝ ለማድረግ ይጠቅማችኋል ሎሪን ጀርመን እንደዚህ ሰርች ያደርጋችሁ የት እንደሚገኙ ስቴቶቹ ምናምን ማየት ትችላላችሁ ማለት ነው ሌላ ከዚህ በመቀጠል የምናየው ነገር ምንድነው ኤክስፕሌን አድርጉ የሚሉ ጥያቄዎች ላይ ኤክስፕሌን አድርጉ የሚሉ ጥያቄ ላይ ፐርሺያ ፎት ሲሪዋል ቱ ዩናይትድ ጀርመን ይላል ኔም ዘ ሊስት ዘ ቴሪቶሪ ኦፍ አውድነኛው በጣም ኢምፖርታንት ጥያቄ ነች ፐርሺያ ነች አሁን ላይ ጀርመን ዩኒፊኬሽን ትልቅ ሚና የተወጣቸው አይደል ሶስት ጦርነቶችን ተዋግታለች እነኛ ጦርነቶች ማለት መጀመሪያው ዘ ዳኒሽ ዋር ከዴንማርክን ያሸነፈችበት ጦርነት ነው ሁለተኛው ከአውስትሪያ ጋር የተዋጋችበት አውስትሮ ፐርሺያ ዋር ነው ሶስተኛው ደግሞ ከፍራንስ ጋር ፍራንኮ ፐርሺያ ዋር ናቸውና ምን ቴሪቶሪዎችን እንዲያዝ ተናገሩ ይላል እዚህ ጋር ያሉት ሶስቱ ጦርነቶች ማለት ዘ ዳኒሽ ዋር ዘ ሰቨን ዊክ ዋር እዚህ ጋር ያለችውን በደንብ ታነባላችሁ ማለት ነው ኤኒዌይስ ግን መጨረሻ ላይ ይሄን ይመስል ነበር ጀርመን ዩኒፊኬሽን ጀርመን በዚህ መንገድ ነውና ለጀርመን ዩኒፊኬሽን ፐርሺያ የምትባለው ስቴት ከ39 ቦንድ የምንላቸው ስቴቶች ውስጥ በጣም ከፍተኛ አስተዋጽኦ ያበረከተች ስቴት ነች ማለት ነውና
ጀርመን በመጨረሻ እንደ ጀርመን አሁን ያለችውን ጀርመን የምናውቃት በዚህ ፕሮሰስ ውስጥ መጥተው ዩኒፋይድ የሆኑ ሀገሮች ናቸው ማለት ነው። ይሄን ይመስላል። በሚቀጥለው ቪዲዮአችን ላይ ደግሞ አሁን ላይ የዓለማችን ልዕለ ኃያል የሆነችው ሀገር አሜሪካ እንዴት ዩኒፋይድ እንደሆነች አሳያችኋለሁ ማለት ነው። አካዳሚ መብራት ሆነች አሳያችኋለሁ ማለት ነው። ስለዚህ በሚቀጥለው ላይ የጀርመን ዩኒፊኬሽን እናያለን። ያልገባችሁ ማንኛውም ጥያቄ ካለ ኮሜንት ላይ ጻፉልኝ፣ እዛ ላይ በደንብ አብራራላችኋለሁ። ኦንላይን እየገባችሁ ተማሩ፣ በጣም ነው የሚጠቅማችሁ። ኦንላይን ለመማር በቃ በዚህ ጋር በምትመለከቱት ቁጥር ተመዝግባችሁ መማር ትችላላችሁ ማለት ነው። ስለዚህ ይሄን ይመስላል። በኔክስት ቪዲዮ አሜሪካ ሲቪል ዋር ወይም ደግሞ አሜሪካ ዋር ኦፍ ኢንዲፔንደንስ የሚለው ጋር እንገናኛለን። በጣም ኢንተረስቲንግ ነው። ከዛ ዩኒት 1 አለቀ ማለት ነው። በነገራችን ላይ 12ኛ ክፍል ላይም ይሄንን ራሱን ደግማችሁ ትማሩታላችሁና ካሁን ጀምራችሁ በደንብ ብትው አሪፍ ነው። እዚህ ጋር የምትመለከቷቸው ሙሉ ስቴቶቹ የአሜሪካ ስቴቶች ናቸውና እነኚህ እርስ በርሳቸው ከተዋጉ በኋላ እንዴት ዩኒፋይድ እንደሆኑ በሚቀጥለው ቪዲዮ ላይ እየላችሁ እመጣለሁ ማለት ነው። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ።